ለራሴ ባላችሁ ሰው ትትከዱ ይሄ ሰው በቃ አይጥለኝም ያላችሁ ሰው ትጥላችሁ ምንድነው የሚሰማችሁ ግን በአላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ የተከበራችሁ የተወደዳችሁ ውድ የሀሊማ ወሎዬ ተከታታዮች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ውዶችዬ በያላችሁበት በየለምዳችሁ ሰላማችሁ ብዙ ተረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ ሁኑ ማለት ነው። አረንደ ውዶችዬ ተው በአላህ ማለት ነው። ማለት ሰዓት ገና ነኝ። እስኪ እንደው በአላህ እንደው አግዙኝ ማለት ነው። እስኪ ይሄን ቪዲዮ ሼር አድርጉልኝ። ለሼር የደረሳችሁ ልጆች አላችሁ ትልልቅ እስቲ ተኔ ከፍ ያላችሁ አላችሁና እስኪ እንደው በአላህ አበረታቱኝ ማለት ነው። ማለት ሁሌ እየመጣሁ በነገር ላይ በአላህ ማለት በጣም ከባድ ነው ማለት ነው። ግን እስኪ እንደው በአላህ አግዙኝ ማለት ነውና ዛሬ መጣሁ ወላሂ በጣም ነው የከፋኝ። እንደው ማን ነው ህይወት እንደኔ በቃ እንደው መሰላል የሆነችበት ማለት ነው። እንደው መሰላል ወላሂ እንደው ማን ነው እንደኔ በቃ አለፍኩት ላይ ፈተና ወርቃለሁ። ከዛ በቃ ያ ነገር ካሳካልኝ ስል በቃ ያ ነገር በሆነ ነገር ይካሽፋል ማለት ነው። ወላሂ እንደው ማን ነው እንደኔ በቃ ህይወት እንደው እንጂ ያ አላህ እኔ ብቻ ነኝ እንደው ወላሂ እንደው ሁሉም ነው ማለት ነው። እንደው ወላሂ እንደው ነፍሴ ካወቁ ጀምሮ እንደው ፈተናች እንደው ወላሂ እንደው እንጃ አልሐምዱሊላህ ግላ ኸይር ነው ማለት ነው። አላህ ፈተናውን ሁሉ ያቀላችሁ ማለት ነው። ግን እንደው ማን ነው እንደው ወላሂ ህይወት በቃ አንተን የሆነችበት ማለት ነው። ነገራችን ላይ ዝመጥቼ ላለቅስ አይደለም እንደው ማለት ነገሩ ሁሉ እየገረመኝ ነው ማለት ነው። ማለት የሆነ ነገር በቃ ይሄ ነገር ካሳካሰለ በቃ በሆነ ነገር ይከሽፋል። በቃ ይሄ ነገር በቃ ካሳካልኝ ይሄን ነገር ማድረግ እችላለሁ። በቃ ያ ነገር በሆነ ነገር ይበላሻል ማለት ምንድነው? ወላሂ እንደው አላህ እንደው ወላሂ ለሰዎች እንኳን የመጥፎ ሰው አይደለሁም ማለት እንዴት በቃ እንጃ ባለኝ ነገር ለሰው ወላሂ መጥፎ እንደውም ዘዩ በቃ ማለት በቃ በሆነ ነገር በቃ ካሳካልኝ ነገር አለፍኩት በቃ በዛ በሆነ ነገር በቃ ያ ነገር ይበላሽብኛል ማለት ነው። ግን ያ አላህ እንደው እኔ ብቻ ነኝ ወላ እንደው እናንተ ናችሁ ግን በአላህ ማለት ነው እንጂ ሰው ማመን ቀብሮ አለቻለው ቀብሮ ማለት ነው። አንድ ጊዜ በቃ ሰው ጥግ ድረስ ከታምኑ ማለት ነው በቃ ያ ሰው ምንም አያረገኝም በቃ በጣም ያመናችሁ እሱ በቃ ለራሱ ያሰው ምን ይሆንባችኋል? ቀጋ ሆሾ ታውቃለች ሆሾ ይሆንባችኋል ማለት ነው። ወላሂ ዱኒ ብቻ ነው ግን ዱኒ እናንተ ናችሁ ግን በአንዱ ሰው የማይወጣልኝ ማለት ነው። ማለት እኔ እንደው አንዳንድ ጊዜ ወላሂ ሰው ማመን ቀብሮ አለሽ ቀብሮ እውነቷን እኮ ነው። ወላሂ ሰው ማመን ቀብሮ ነው። እንደው ግን እኔ ብቻ ነኝ እንደው አላህ እንደዚህ ፈተናን ያበረከተብኝ እንደው ወላሂ ሁሉም ነው ወላሂ ዱኒ በጣም በዛ ያ አላህ እኔ ምድረሰት በቃ ራሱ ናፈቀኝ ወላሂ ምድረሳ መኖር በቃ ወላሂ ናፈቀኝ እንደው ወላሂ መቼ ነው በቃ እንደው እኔ ብቻ ነኝ እንደው በሰዎች የምከደው ወላ እናንተም ናችሁ በሰዎች በተለይ በምታምኑት ሰው የራሴ ባላችሁ ሰው ማለት ለራሴ ባላችሁ ሰው ትትከዱ ይሄ ሰው በቃ አይጥለኝም ያላችሁ ሰው ትጥላችሁ ምንድነው የሚሰማችሁ ግን በአላህ ያ ሰው በቃ ምንም አያረገኝም ያ ሰው በቃ የኔን እርግና የሚፈልጉት ስትሉ ያ ሰው ለእናንተ በቃ ቀጋጋ የሆነባችሁ ምንድነው የምትርጉም በአላህ እንደው ታመናችሁ ሰው ትትከዱ ማለት ነው። ይሄ ነገር ማለት እኔ ገብቻ ነው ያለው ወላ እናንተም ጋር አለ እንደው ሐቂቃ ማለት ነው። እንደው ለካቅ ነው የምነግራችሁ የምታወሪ ማለት ነው። ማለት አንጂቴ ነው ሀላይ አይደለም ማስመሰል ምናምን አይደለም። ማለት እንደው ህይወት አንዳንድ ጊዜ ዱንያ የፈተና ሀገር ነች የሚባለው ትክክል እንደ ፈተና ሀገር ነች ወላሂ ማለት ነገ እንሞት ዛሬ እንሞት ለማናውቀው ህይወታችን እዛ ካርቃ እናስባለን። ግን ደግሞ ሰዎች በዛው ልክ ደግሞ ሰዎች ወላሂ አንዳንድ ጊዜ አይጥሉንም ያላችሁ ሰዎች ይጥላችኋል። ግን እንዴት ነው የሚጠብቅ ሰው እያላችሁ ሰው ይማሉ ሰው ጥላት ሆነባችኋል። ለምንድን ነው ሰው እንደዛ ይሄን ያህል ተጨቃቀን ለምን ይመስላችኋል? ዳና ያከረ ዘበኑ ደርሷል የሚባለው ትክክል ነው ማለት ነው።
ደግሞ የሆነ ስልክ ከደውል በጣም አናደደኝ ማለት ነው። ከምንም በላይ ማለት ነው። የሆነ ዲላላ ደግሞ እሱ ደግሞ ጨመረልኝ ማለት ነው። በነገራችን ላይ ዲላላ እንደው አይታመንም። አንዱ ዲላላና ውሻ አንዲ ነው ወላሂ። ውሻ መሰለን ስጋ እዛም ትወረውሩት ያለን እንደሚለካ ሁሉ አንዲ ዲላላም እንደዛው ነው ማለት ነው። ከዛ ለሰኞ በረራን ነው ያለኝ። እሺ አልኩት። እሺ እመጣለሁ አልኩት። ከዛ እንደገና መልስ አደረገና አሁን ደግሞ መንግስቱ አልተስማማም በረራው ቀርቷል አለኝ። እሺ አልኩኝ። የሆነ ስራ ልሰራ ደግሞ እኔ በቃ ራሱ ጉዳይ በቃ መስራት አለብኝ ብዬ ወስኜ ስራ ልሰራ ስል ከዛ ደውሎ እሱ ደግሞ ወይ ከልጆቹ ጋር ተነጋግሬ ያልጨረስኩ ይሄና ማለት ነው። ወይ ከልጆቹ ጋር ተነጋግሬ ያልጨረስኩ እሱ ደውልና ልመጭ ነው ምናምን ሲለኝ ከዛ ሰርኩና ልጆቹን በቃ ለህር ስለሆነ ይቅርታ በቃ ያኔ ተውት አልኳቸው ማለት ነው። የሆነ ሚዛን ነበር ማለት ልገዛ ነበር። አሁን በነገራችን ላይ እህል በጣም ነው የሚያዋጣው ውዶች። የማን እህል ገዙ መሰለን ባቄላ 8000 ብር ሆኗል ማለት ነው። ባቄላ 13000 ብር ነው የከረመው 8000 ሆኗል። ገሳቸው በታስቀምጥ አሁን በዘንድሮ ዲበላ ስለሌለ በጣም ነው የሚያዋጣው ማለት ነው። እሱን ነበር ሰራለሁ ብዬ ያሰብኩት ማለት ነው። ከዛ በቃ እንግዲህ ከሳምንት እንቆየ 15 ቀን ቆየ የራሱ ጉዳይ ብዬ ስለ ልሰራ እንዳሰብኩኝ ደወለና ኔትወርክ ላይ በቃ ያን ስራ ተውኩት ማለት ነው። ከዛ እንደገና አሁን ደግሞ ለመቼ ነው ምናምን ስራ አላውቀውም እንጃ። ልጆቹ ደግሞ ሚዛኑን ተነጋግረን ጨርሰናል። ከዛ እንደገና ደወልኩኝና አልፈልግም ታውት አልኳቸው ልጆቹን ማለት ነው። ታውት ስላቸው ልጆቹ ደግሞ ቆጡት። እንዴት እንድታደርጊናለሽ ወላሂ እኛ ላንቺ ብለን እንደዚህ እያልን አንቺ እንዴት እንደዚህ እኛን ታደርጊናለሽ? ልጆቹ ደግሞ ቆጣሉ። እኔ ምሳሌ ሲቆጣብኝ አልወድም ማለት ነው ወላሂ። እኔ ለራሴ ቢከፋኝ ለራሴ ደግሞ ከዛሱ ደግሞ ጨመረልኝ ማለት ነው። አሁን ደግሞ ያንን ሁሉንም ትተው ሳበቃ ደግሞ እሱ ደግሞ አናደደኝ ማለት ነው። አንዳንድ ጊዜ ከራሳችሁ ከቤተሰብ ማለት ነው። አንዳንድ ጊዜ እናንተ በርግጥ ወላሂ ብዙ የማይፈልጉ አሉ። ግን ለምንድን ነው እድግ ያለውን እሱ ይዞታል ወላሂ። እንደው አንዳንድ ጊዜ ሱብሃንአላህ ነቅላችሁ ማጥፋቱ በጣም ከባድ ነው። እና ግን እንደው ሰዎችን እያመናችሁ እንደኔ መቃበ ሰዎች በሰዎች በጣም ብዙ ጊዜ ልቤ ከሰውሯል። ግን ሰው ማመንና አሁንም አልተውም። ሰው አምናለሁ ግን አይጎዳኝም ያልኩ ሰው ይጎዳኛል። በቃ ወላሂ ይጥሉኛል። ግን አልሐምዱሊላህ ምንም አልሆንኩም። እስካሁን አለው እኖራለሁ። በቃ መኖርም ባይሆንም እኖራለሁ። አልሐምዱሊላህ እየኖርኩ ነው። ግን አንዳንድ ጊዜ እነሱ ቢጥሉኝም ወላሂ በልጫቸው እንጂ አልሐምዱሊላህ ከነሱ ከበታቸው እኔ አላደርኩም። ደስ የሚለው ነገር ማለት ነው። ግን